እንኳን ደህና መጣችሁ። ፕሮግራሞቻችንን የምንጀምረው የቡና ሴሬሞኒ ነው። በእናልቀን ተመራርቀን የመክፈቻ ንግግር አድርገን ነው የምንጀምረው። ስለዚህ ከዛ በፊት እስኪ አንዳንድ ነገር ልበላችሁና እኔ የመክፈቻ ንግግር የሚያደርግ እንግዳ ጋብዛለሁ። ድርጅታችን ቲምወርክ አይቲ ሶሉሽን ፒኤልሲ አስተማሪ የሆነ ታሪክም ስላለው እሱ ላይ ብቻ ሀሳብ ሰጥቼ ወደ ቀጣይ እንግዳ ነው የማልፈው። ቲምወርክ አይቲ ሶሉሽን ኖርማሊ ሁላችሁም ታውቁታላችሁ። የተመሰረተው በአቶ ንጉሴ ሰፊነው ነው። እሱ ጋር ያሉ ታሪኮች በብዙዎቻችን ጋር አስተማሪ እንደሆኑ ስለማስብም እኔም ብዙ ነገሮች ስለተማርኩባቸው ሌሎችንም ስላስተማርኩባቸው በዚህ ታሪክ ላይ የተወሰነ ሀሳብ ልበል። የመጀመሪያው የድርጅቱ መስራች እንደ ድርጅት መስራች ዝቅተኛ የኑሮ ገቢ ካላቸው ወይም ዝቅተኛ የኑሮ ደረጃ ካላቸው ቤተሰቦች የተገኘ ነው። ብዙ ጊዜ መማሪያ ክፍልም ውስጥ ዩኒቨርሲቲም ውስጥ ሳይንቀሳቀስ ለረጅም ጊዜ ያሳለፈ አብዛኛውን ሰዓቱን በቀን ስራ የሚያሳለፈ ሞር ተምሬ ስራ ፈልጋለሁ ከማለት ይልቅ ማስታወቂያ አነባለሁ ከማለት ይልቅ ስራ ፈጥራለሁ የሚል በትንሽ እድሜው ይሄን ራዕይ ሰንቆ የኖረ ድንቅ ወጣት ነው ንጉስ። ሲጀመርም ድርጅቱ የተመሰረተው ሐሳብ ነው። በሐሳብ ነው የተመሰረተው። ኖርማሊ ሐሳብና አሮጌ ላፕቶፕ ተይዞ ነው ይሄ ድርጅት እዚህ ድርጅት የደረሰው ማለት ነው። ስለዚህ ያን ሐሳብ በመያዝ ነው ስፔሻሊ 2012 ኮቪድ ላይ ከዚህ በፊትም የሰጠናችሁ በራሪ ጽሁፍ ላይ ያስቀምጠናል። ያንን በመጠቀም ከዩኒቨርሲቲ የሚመለስበት ሳንቲምም ስለሌለው ፕላስ ደግሞ የትም መሄጃም ስላልነበረው በአሮጌ ላፕቶፑ የመጀመሪያውን ኮቪድ ላይ ያመጣውን ችግር መሰረት በማድረግ ማለት ነው። ኖርማሊ ኮቪድ በሰዓቱ ከሰው ጋር መገናኘት ስለማይቻል ክላስም ስላልነበረ ስለዚህ ተማሪዎች ቤታቸው ሆነው ሊማሩበት የሚችሉት ዲጂታል ላይብረሪ ሰርቶ ነው 2012 ላይ ወደዚህ የመጣው ማለት ነው። ስለዚህ ቲምወርክ የተነሳችው ከሐሳብና ከአሮጌ ላፕቶፕ ከሀብት ደረጃ አሮጌ ላፕቶፕ ከዛ ውጭ በትልቁ ያለው ነገር ምንድነው ሐሳብ ብቻ ነበር ማለት ነው። ስለዚህ ሁለቱ ነገሮች ብቻ ኑሮት ነው ይሄ ካምፓኒ የተመሰረተው በጣም ባጭር ጊዜ እዚህም የተደረሰው ማለት ነው። ስለዚህ ለብዙዎቻችን ትምህርት ሊሰጥ የሚችል ነው። ካፒታል አይደለም የሚያስፈልገን ነው፣ ትልቁ ሐሳብ ነው። መጀመሪያ ሐሳብ ካለ ሌሎች ነገሮች ሊመጡ ስለሚችሉ ማለት ነው። ስለዚህ ያንን መሰረት ያደረገ ስራ ተሰርቶ ነው የመጀመሪያው ዲጂታል ላይብረሪ የተቋቋመው። ከዛም ወደ ባህር ዳር ቢሮ ተከፍቶ ቲምወርክ ሶፍትዌር ካምፓኒ በሚል ስያሜ እንቅስቃሴ ተደርጎ የመምህራን ሲስተም ፕላስ የሲቪል ሰርቪስ ሲስተም ተሰርተው ገበያ ላይ ዋሉ። ከዛ በኋላ ነው ከክልሉ የመውጣት ሐሳብ መጣ። ስለዚህ ዓለም አቀፍም ሀገር አቀፍም ለመሆን እንቅስቃሴዎች ተጀምረው ወደ ፒኤልሲነት ለመቀየር ካምፓኒው መንገዶችን ጀመረ ማለት ነው። በዚህ መሰረት ግንቦት 13 2017 ዓ.ም በንግድና ቀጣናዊ ትስስር ሚኒስቴር ቲምወርክ ሶፍትዌር ካምፓኒ የሚለውን ባይቀበሉንም ቲምወርክ አይቲ ሶሉሽን የሚለውን ስያሜ አጸደቁልን ማለት ነው። ስለዚህ ቲምወርክ አይቲ ሶሉሽን የተባለው ግንቦት 13 2017 ዓ.ም ነው። ስለዚህ ያንን ይዘን የመጀመሪያ የነበርነው እዚህኛይቱ ቢሮ ነው። ዴቨሎፐሮቹም እኛ ትንሿ ቢሮ ላይ ስራዎችን ጀመርን ማለት ነው። ከጀርባኛ ሆነን ዴቨሎፐሮቹ ሰፋ ያለችው አሁን ያለችበት ቢሮ ላይ ሆነን ነው ስራ የጀመርነው። ይሄ እድገት አላቆመም። አሁንም አድገን ደግሞ ይሄን የሚያክል ላብ የኮምፒውተር ላብ አዘጋጅተን ዴቨሎፐሮች በነፃነት የሚንቀሳቀሱበት የተሻለ ቦታ ለሰራተኞቻችንም መጣ ማለት ነው። በስራችን ከጽዳት ሰራተኛ እስከ ሲኢኦ ድረስ ወይም እስከ ድርጅቱ መስራች ድረስ ከ23 በላይ ሰራተኞች ደሞዝ የሚከፍል ትልቅ ካምፓኒ ትልቅ የሶፍትዌር ተቋም ሆነ ማለት ነው። እነሱ ሲስተሞችን በየተራታያቸው ያላችሁ የሶፍትዌር ምርቶችን አበልጽገን ወደ ገበያ እንዲገቡ ተደረጉ። በርካታ ሲስተሞችም አሉ በየፕሮግራሞቹ ላይ ሲቀርቡ ስለምታገኟቸው ማለት ነው። ስለዚህ በትልቅ ሀሳብ የተመሰረተ አንድ አሮጌ ላፕቶፕ ብቻ ተይዞ ካሴት አንጻር የተመሰረተ አሁን ግን ኒርሊ እስከ 3 ሚሊዮን ከ2 እስከ 3 ሚሊዮን ሊደርስ የሚችል አሴት አለው ትልቅ የሶፍትዌር ካምፓኒ ለመሆን በቅቷል ማለት። ስለዚህ እንደመንደርደሪያ ይሄን ሐሳብ ላንሳብየን ሁሌ እላችኋለሁ። በሄድኩበት አጋጣሚ ሁሌ ቲምወርክን ሳነሳ ከዚህ ሐሳብ ነው የምነሳው። ምክንያቱም ለሁላችንም አስተማሪ ስለሚሆን ስፔሻሊ ለወጣቶች
ትልቅ ትምህርት ሊሰጥ ስለሚችል ይሄን ሐሳብ ብዬ ነው የምጀምረው ማለት ነው። እንደመነሻ እንዲሆን ይሄን ሐሳብ ያነሳሁት። ስለዚህ ለድርጅቱ መስራችና ስራ አስኪያጅ አንድ ጊዜ ከፍ ያለ ሞራል ተሰጡልኝ ደስ ይለኛል። የካልኳችሁ እንደ ተቋማችን ዛሬ ቢኖሩ ፕሮግራሞች ይኖራሉ። ያው በፕሮግራማችን ስኬጁል መሰረት እንግዶች ቦታቸውን ይይዛሉ ነው። ቦታቸውን ስለያዛቸው የተወሰነ ሰዓት ገብተናል። ሰዓቶችን መጥቀስ አይጠበቅብኝም። ከዛ ውጭ የድርጅታችን መስራችና ስራ አስኪያጅ አጠር ያለ የመክፈቻ ንግግር ያደርጉልንና ወደ ሌሎች ፕሮግራሞችን የማስተዋወቅ ሂደት ደግሞ እኔ እገባለሁ ማለት ነው። ስለዚህ የድርጅታችን መስራችና ስራ አስኪያጅ አቶ ንጉስን ወደ መድረክ ሸኙልኝ። አመሰግናለሁ። እንዴት ናችሁ? ስሚላስታው ትንሽ የደስታ ስሜት አለ አይደል? ለመቋቋም ቅድም ሰምታችሁ ከሆነ ባለውለታ ማን ነው ስለው አዲሱ እናቴ አለ፣ አባቴ አለ ወይም ደግሞ ፈጣሪ ይለኛል ብዬ 3 ነገሮችን ይዣለሁ በመልስ ደረጃ ማለት ነው። ያንን ስጠይቀው ወይም አብዛኞቻችሁ የምትሉኝ ስንት ጊዜ ምግብ እንበላለን ነው? 3 ጊዜ እንበላለን ነው። እዚህ የተዘረዘሩ ፊት ለፊት የሚታዩአችሁን ስሞች ይሏቸው። እሺ እነዚህ ስሞች ይሏቸው። ስንት ካራክተር ይታያችኋል? ከ50% በላይ የሚሸፍኑ ይህ እዚህ ያላችሁት ስም እያንዳንዳችን ስም ስንት ካራክተር አለ? የአብዛኞቹ ስንት ፐርሰንት አለ? በፐርሰንት ደረጃ አቤት 3 73% 73 or 75% 3 ነው። ለምን ሁለት የለም? ለምን ነው ሁለት የለም? ለምን ነው ኤ የሚባል ሰው የለም? እሺ አሁን ደግሞ አንድ መጨረሻ ጥያቄ ልጠይቅና ወደ ዴፊኒሽኑ ገባለሁ።